ለዲቪ 2027 ፕሮግራም ዶላር ያስፈልጋል ወይ? ፓስፖርትስ ለዲቪ ያስፈልጋል ወይ? ሰላም እንዴት ናችሁ? ለሁላችሁም እንኳን ወደ ኤርሚዌይ የዩቲዩብ ቻናል በሰላም መጣችሁ እላችኋለሁ። ይህን ቻናል ከዚህ በፊት የምታውቁትም ካላችሁ አዲሶችም የሆናችሁ እንዲሁም በቲክቶክ የምታውቁኝ ካላችሁ እንኳን በደህና መጣችሁ እያልኩኝ ዛሬ ደግሞ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። በዓለም ዙሪያ ላሉ ሰዎች በጣም ከሚያስደስቱ እድሎች ውስጥ አንዱ ስለሆነው ፕሮግራም ዛሬ የምናወራ ይሆናል። ይህ ፕሮግራም የዳይቨርሲቲ ቪዛ ፕሮግራም በመባል ይታወቃል። አብዛኞቻችሁ የግሪን ካርድ ሎተሪ ወይም ዲቪ ሎተሪ በመባል ሲጠራ ሰምታችሁ ሊሆን ይችላል። ስለዚህ በዚህ ቪዲዮ ደግሞ በዚህ ዓመት ስለሚደረገው የዲቪ 2027 ፕሮግራም የምንመለከት ሲሆን ይህን ቪዲዮ ደግሞ እንደምትወዱት በጣም እርግጠኛ ነኝ። በዚህ ቪዲዮ መጨረሻ ላይ እንግዲህ ፕሮግራሙ ምንድነው፣ መሳተፍ የሚችሉት እነማን ናቸው፣ በትክክል ደግሞ ማመልከት የምንችለው እንዴት ነው፣ ምን ያህል ጊዜ ይወስዳል፣ ምን አይነት ስህተቶችን ደግሞ ማስወገድ አለብንና እንዴት ማሸነፍ እንችላለን ለሚሉ ጥያቄዎች መልስ ስለምታገኙ እባካችሁ ማስታወሻችሁን ይዛችሁ ይህንን ቪዲዮ በጽሞና እንድትከታተሉኝ ጋብዛለሁ። ለዚህ ቻናል አዲስ የሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ የሚለውን በመጫን የዚህ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። እንዲሁም ላይክ አድርጉ። ይህንን ቪዲዮ ደግሞ ሐሳብና ጥያቄዎች ካላችሁ ደግሞ የኮሜንት ሴክሽኑ ክፍት ነው ለእናንተ። እዚህ ላይ ሐሳባችሁና አስተያየታችሁን መጻፍ ትችላላችሁ። በመጀመሪያ ደረጃ የምንመለከተው ዲቪ ምንድነው ከሚለው ጉዳይ ነው የምንጀምረው። የዳይቨርሲቲ ቪዛ ፕሮግራም እንግዲህ በአሜሪካ ስቴት ዲፓርትመንት የሚዘጋጅ ፕሮግራም ነው። ይህ ፕሮግራም ደግሞ በየዓመቱ አሜሪካ ወደ ዩናይትድ ስቴትስ በመፍለስ ዝቅተኛ የኢሚግሬሽን መጠን ካላቸው ሀገራት ለ55000 እድለኞች የስደተኛ ቪዛዎችን የምትሰጥ ይሆናል ማለት ነው። ይህ ማመልካች ደግሞ በኦንላይን የሚሞላ ሲሆን አመልካቾች ደግሞ በኮምፒውተር ፕሮግራም መሰረት በዘፈቀደ ስለሚመረጡ ይህ ፕሮግራም ዲቪ ሎተሪ ተብሎ ይጠራል ማለት ነው። እድለኞቹ ራንደምሊ ስለሚመረጡ ታዲያ ወደ አሜሪካ በመፍለስ ከፍተኛ የኢሚግሬሽን ቁጥር ካላቸው ሀገሮች የመጡ ሰዎች ማለትም ወደ አሜሪካ በርካታ ዜጎቻቸውን ያስገቡ ሀገሮች ለምሳሌ እንደ ህንድ፣ ሜክሲኮ፣ ፊሊፒንስ፣ ቻይና፣ ብራዚል እና ካናዳ እንዲሁም ዩናይትድ ኪንግደም፣ ከአህጉራችን አፍሪካ ደግሞ ናይጄሪያ እና ሌሎች ጥቂት ሀገራት በዚህ ፕሮግራም ላይ መካፈል የማይችሉ ይሆናል። ምክንያቱም ከፍተኛ ቁጥር ያለው ኢሚግራንት ወደ አሜሪካ ስላስገቡ። ይህ ጉዳይ ግን ኢትዮጵያንና ኤርትራን ስለማይመለከት ይህ ምንም የማያሳስበን ነገር ነው ማለት ነው። ይህንን መስፈርት እናሟላለን። በሁለተኛ ደረጃ ደግሞ የምንመለከተው ዲቪ ለመሙላት ብቁ የሚሆኑት እነማን ናቸው የሚለውን ይሆናል ማለት ነው። ይህ ቅድም ካነሳውላችሁ ሐሳብ ጋር የሚያያዝ ይሆናል። በመጀመሪያ ብቁ የሚሆኑት እነማን ናቸው የሚለውን ስናነሳ የትውልድ ሀገርና ዜግነት የሚለውን ጉዳይ እናነሳለን። የተወለዳችሁበት ወይም ዜግነት ያላችሁ ሀገር ዲቪ ለመሙላት የሚፈቀድበት ሀገር መሆን አለበት። ዲቪ ለመሙላት ይህን በምሳሌ ለማስቀመጥ ያክል አንድ ኢትዮጵያ ውስጥ የተወለደና ዜግነቱ ግን የካናዳ የሆነ ሰው ዲቪ ለመሙላት ቢፈልግ በካናዳ ዜግነቱ መሙላት አይችልም። ነገር ግን ይህ ሰው የሚሞላው በኢትዮጵያ ተወላጅነቱ መሰረት የኢትዮጵያ ተወላጅ ነኝ ብሎ ይሞላል ማለት ነው። ይህንንም ሲያደርግ ደግሞ ፎርሙ ላይ በትክክል እኔ የምሞላው የዲቪ ፕሮግራሙን አሟላለሁ ብዬ የማመለክተው ትውልዴ ኢትዮጵያዊ በመሆኑ ነው የሚለውን አማራጮች አሉ ፎርሙ ላይ የተቀመጡ። ይህንንም ደግሞ በግልጽ ማስቀመጥ ይኖርበታል። ሌላው መስፈርት ብለን የምንጠቅሰው ደግሞ የትምህርት መስፈርት ነው። አንድ ሰው ዲቪ ለመሙላት የሚያስፈልገው የትምህርት መስፈርት ቢያንስ የሃይ ስኩል ትምህርት ማለትም በሀገራችን ስታንዳርድ ደግሞ 12ኛን ያጠናቀቀ መሆን አለበት። ይህ ዝቅተኛው ደረጃ ነው። ስለዚህ ዲግሪ፣ ማስተርስ ወይም ከዛ በላይ ከፍ ያለ ደረጃዎች ላይ ያሉ ደግሞ ተቀባይነት ስላላቸው ምንም የሚያሳስብ ነገር የለም ማለት ነው። ታዲያ ዝቅተኛው የትምህርት ደረጃውን የማያሟሉ መስፈርቱን የማያሟሉ ማለትም 12ኛን ያልጨረሱ ሰዎች ደግሞ እንዴት ማድረግ ይችላሉ? እነዚህ 12ኛን ያልጨረሱ ሰዎች ደግሞ የሥራ ልምድ በሚል አማራጭ መሄድ ይችላሉ። ይህ ማለት ነው ባለፉት 5 ዓመታት ቢያንስ ለ2 ዓመት የሥራ ልምድ ያላቸው መሆን ይገባቸዋል። ይህንንም የሥራ ልምዳቸው ደግሞ በአፍ የሚገለጽ ሳይሆን ተቀባይነት ካለው ተቋም በጽሁፍ ማቅረብ መቻል አለባቸው። ተቀባይነት ያላቸው የሥራ ዝርዝሮች ደግሞ በዲፓርትመንት ዌብሳይት ላይ በዝርዝር ተቀምጠዋል። ይህንንም ሊንክ ደግሞ ዲስክሪፕሽን ላይ ስለማስቀምጥላችሁ መመልከት ትችላላችሁ። እንደ ምሳሌ ለመጥቀስ ያክል ደግሞ በፉድ ሰርቪስ ማኔጀር፣ በግራፊክ ዲዛይነር፣
በሚውዚክ ዳይሬክተር፣ በመርማሪ ፖሊስ እና ደግሞ በስቶር ማናጀር የስራ ልምድ ያላቸው ሰዎች ይህንን አጽፈው ማቅረብ ከቻሉ ይህንን የዲቪ ፕሮግራም ላይ መሳተፍ ይችላሉ። 12ኛ ክፍል ባይጨርሱም ማለት ነው። አሁን መስፈርቶቹን አውቀናል። ከሀገር ከትምህርትና ከስራ ልምድ ጋር የሚሉት ነገሮችን ተመልክተናል። ታዲያ ለዲቪ ሎተሪ ደግሞ ለማመልከት የሚቻለው እንዴት ነው የሚለውን ደግሞ እንመልከት። የዲቪ ሎተሪ አሞላል በነገራችን ላይ በጣም ቀላል ነው። ነገር ግን በጣም ጥንቃቄ የሚፈልግና በጥንቃቄ ደግሞ መሞላት ያለበት ነገር ነው። በመጀመሪያ ደረጃ ጊዜ የሚለውን ነገር እንመለከታለን። የዲቪ ሎተሪ ለማመልከት በመጀመሪያ የማመልከቻ ጊዜው መድረስ አለበት። አብዛኛውን ጊዜ ደግሞ የዲቪ ፕሮግራም በኢትዮጵያ አቆጣጠር በየዓመቱ መስከረም ወር መጨረሻ አካባቢ ጀምሮ ጥቅምት መጨረሻ ላይ ይጠናቀቃል። በውጪ ደግሞ ኦክቶበር መጀመሪያ ጀምሮ ኖቬምበር ላይ የሚጠናቀቅ ይሆናል። የሚቆየው ቆይታ ጊዜ ደግሞ ከ30 እስከ 35 ቀናት በሚሆን ጊዜ የሚቆይ ይሆናል። የዚህ ዓመት የዲቪ ፕሮግራሙ ትክክለኛ ቀኑ ይህንን ቪዲዮ እስከምቀርጽበት ጊዜ ድረስ እስካሁን ትክክለኛ ጊዜው አልታወቀም። ነገር ግን በተመሳሳይ ሁኔታ እንደሚሆን ይጠበቃል ማለት ነው። ስለዚህ በቅርቡ እንደሚሆን መገመት ይቻላል። የምታመለክቱት ደግሞ በዌብሳይት ሲሆን በዲፓርትመንቱ ዌብሳይት ብቻ ማመልከት ነው የሚቻለው። አማራጩ አንድ ነው። የዲቪ ፕሮግራም ዌብሳይት አድራሻ ደግሞ dvprogram.state.gov የሚል ይሆናል። ስክሪኑ ላይ የምትመለከቱት ነው አድራሻው። ሌላ የማመልከቻ ዌብሳይት የለም። ይህንን ዌብሳይት ደግሞ በኮምፒውተር በስልካችሁ ወይም በታብሌት በመጠቀም ማመልከት ትችላላችሁ ማለት ነው። ይህንን የዲቪ ፕሮግራም ዌብሳይት ሊንክ ደግሞ ከዚህ ቪዲዮ ጋር አያይዤ ዲስክሪፕሽን ላይ ስለማስቀምጥላችሁ በማድረግ ክሊከብል ስለሆነ በቀላሉ ወደ ዌብሳይቱ በመግባት ማመልከት ትችላላችሁ። በነገራችን ላይ ዲቪ በእኛ ድርጅት መሙላት የምትፈልጉ ሰዎች ካላችሁ እንቀበላለን። የሚያስፈልገውን ነገር በሙሉ አሟልተን ዲቪ የምንሞላላችሁ ይሆናል። ታዲያ በዚህ በዲቪ ዌብሳይት ላይ ከገባችሁ በኋላ ለማመልከት የምትሞሉት ፎርም ይኖራል ማለት ነው። ይህ ፎርም ዲኤስ 5501 በመባል ይታወቃል። ይህ የፕሮግራሙ ዌብሳይት ላይ ያለው ፎርም ደግሞ የእናንተን ሙሉ መረጃ የምትሞሉበት ሲሆን ይህ ሙሉ መረጃችሁ ሲባል ደግሞ ሙሉ ስማችሁን፣ ጾታችሁን፣ የተወለዳችሁበት ጊዜና ቦታ፣ የትምህርት ደረጃችሁን፣ የጋብቻ ሁኔታችሁን የሚሞላበት ሲሆን ትዳርና ልጆች ካላችሁ ደግሞ የባለትዳር ከሆናችሁ የትዳር አጋራችሁ መረጃ፣ የልጆቻችሁ መረጃ በዚህ ፎርም ላይ የሚሞላ ይሆናል ማለት ነው። እንዲሁም ከመረጃ በተጨማሪ ደግሞ ከምትሞሉት መረጃ በተጨማሪ በቅርብ ጊዜ የተነሳችሁትን ጉርድ ፎቶግራፍ ማያያዝ የሚጠበቅባችሁ ይሆናል በዌብሳይቱ። የምትሞሉት ደግሞ ከቤተሰባችሁ ጋር ከሆነ እያንዳንዱ በፎርሙ ላይ የሚሞላው ሰው ባለቤታችሁ፣ ልጆቻችሁም ቢሆኑ የነሱን ፎቶ አብሮ መያያዝ ይኖርበታል። ታዲያ በምንሞላበት ጊዜ ምን ጥንቃቄዎችን ማድረግ አለብን የሚለውን ደግሞ ሌላ ነጥብ እንመልከት። በነገራችን ላይ በየዓመቱ ዲቪ በሚሊዮን የሚቆጠሩ ሰዎች ይሞላሉ። ከሚሞሉት ደግሞ በሚሊዮን የሚቆጠሩ ሰዎች በተለያዩ ትናንሽ ምክንያቶች በርካታ ሰዎች ማመልከቻቸው ውድቅ ይደረጋል። ታዲያ ከነዚህ ውድቅ ከሚደረግባቸው ምክንያቶች መካከል ዛሬ ዋነኛ የሚባሉትን አራቱን ምክንያቶች የምጠቅስላችሁ ይሆናል እዚህ ጋር። የመጀመሪያው ምክንያት በጣም የቆየና ጥራት የሌለው ፎቶ መጠቀም የሚል ነው። ይህ የዲቪ ፕሮግራም ስትሞሉ መመሪያ ያለው። መመሪያው ምንድነው የሚለው? ፎቶ የምታስገቡት ፎቶ ባለፉት 6 ወራት ውስጥ የተነሳችሁት፣ ከ6 ወር ያለፈ ፎቶ መሆን የለበትም። ባለፉት 6 ወራት ውስጥ የተነሳችሁት ፎቶ መጠቀም ይኖርባችኋል። ይህ ማለት አሁን ያላችሁበትን ትክክለኛ ገጽታ ለማሳየት ማለት ነው። እንዲሁም ደግሞ የምትነሱት ፎቶ ባክግራውንዱ ነጭ መሆን አለበት። እንዲሁም ደግሞ ሳይዙ 5x5 ወይም ደግሞ 600 በ600 ፒክስል መሆን አለበት ማለት ነው። በነገራችን ላይ ስለ ፎቶ ብቻ ሌላ ቀጣይ ቪዲዮ ለብቻው ነጥዬ የሚሰራላችሁ ስለሚሆን እዛ ላይ ዝርዝሩን በደንብ መመልከት ትችላላችሁ። መጀመሪያ የተመለከትነው ከፎቶ ጋር የሚያያዝ መረጃ ሲሆን ጥንቃቄ የሚመለከት ነው። ወደ ሁለተኛው ነጥብ ስንሸጋገር ደግሞ ደጋግሞ መሙላት የሚለው ነው። አንዳንድ ሰዎች ምን ያስባሉ? ዲቪ አንድ ወይም 2-3 ጊዜ ደጋግሜ በሞላ አንዱ ባይደርሰኝ በአንዱ ይደርሰኛል፣ በሁለቱ ባይደርሰኝ በአንዱ ይደርሰኛል፣ ወይም ደግሞ ሁለቴ ብሞላ አንዱ ባይደርሰኝ አንዱ ስለሚደርሰኝ ይበልጥ እድለኛ ያደርገኛል ብለው ያስባሉ። ነገር ግን ይህ ነገር ምንድነው? ስትሞሉ ኮምፒውተሩ በተመሳሳይ ስም የገቡ ከአንድ በላይ ፎርሞችን ካገኘ አውቶማቲካሊ ዲስኳሊፋይ ወይም ፌል ስለሚያደርገው ማመልካቻችሁ ተቀባይነት አይደረግም። ስለዚህ መሙላት የምትችሉት አንድ ፎርም ብቻ ነው። ደጋግማችሁ በእናንተ ስም ከአንድ በላይ ፎርም መሙላት አትችሉም ማለት ነው። ነገር ግን ባልና ሚስት ከሆናችሁ አንድ በባል ስም፣ አንድ በሚስት ስም፣ ባልና ሚስት ደግሞ እርስ በራሳቸው ባል ሚስቴን፣ ሚስት ደግሞ ባሏን መሙላት ትችላለች ማለት ነው።
ወደ ሶስተኛው ጥንቃቄ ማድረግ ወዳለባችሁ ነገር ስንመጣ የተሳሳተ መረጃ ማስገባት የሚለው ነው። ይህ ምን ሊያካትት ይችላል የሚለውን ስንመለከት የስም የስፔሊንግ ግድፈት ሊሆን ይችላል፣ የትውልድ ጊዜ ወይም ቦታ መሳሳት ሊሆን ይችላል። እንዲሁም ደግሞ የጋብቻ ሁኔታችሁን ያገባ ያላገባ የሚለውን በስህተት የተሞሉ ነገሮች ሊኖሩ ይችላሉ። ስለዚህ ይህንን ነገር ስትሞሉ ጥንቃቄ ማድረግ አለባችሁ። ፐርሰናል ኢንፎርሜሽናችሁ ላይ በጣም በጥንቃቄ ሳታጎድፉ ሳታጎሉ መሙላት አለባችሁ ማለት ነው። ወደ አራተኛው ነጥብ ስንመጣ ደግሞ የቤተሰብ አባሎችን ሳይመዘግቡ መቅረት የሚለው ነው። የዲቪ ፎርም ስትሞሉ ሁሉም የቤተሰብ አባላት መካተት ይኖርባቸዋል። ማለትም ባለቤት፣ ልጆች ካሉ ልጆች ደግሞ ሲባሉ የወለዳችኋቸው ብቻ ሳይሆኑ በማደጎም የወሰዳችኋቸው የምታሳድጓቸው ወይም ወደፊት አብራችሁ ለመጋዝ የምታስቡም ቢሆኑ መሞላት አለባችሁ ማለት ነው። እነዚህ ልጆች ደግሞ 21 ዓመት እስካልሞላቸው ድረስ በእናንተ በኩል መመዝገብ ስለሚችሉ እነዚህን ሁሉ የቤተሰብ አባሎቻችሁን ሳታስቀሩ ወይም ሳትረሱ መሙላታችሁን እርግጠኛ መሆን አለባችሁ ማለት ነው። ስለዚህ እነዚህ ናቸው በጣም ጥንቃቄ የሚፈልጉና የሚያስፈልጉ 4 ነጥቦች። በአጠቃላይ ስለዚህ እዚህ ጋር የተመለከትነውና ትልቅ የሚሆነው ማሳሰቢያ ይህንን ፎርም ሞልታችሁ ከመላካችሁ በፊት ደጋግማችሁ የሞላችሁትን መረጃ ክሮስ ቼክ በማድረግና በማጣራት ስህተት ካለባችሁን በማስተካከል መሙላት ትችላላችሁ ማለት ነው። እነዚህን ሁሉ ነገሮች ከተመለከትን በኋላ እሺ ፎርሙን ሞላችሁ። ፎርሙን ከሞላችሁ በኋላ ደግሞ ከእናንተ ምን ይጠበቃል የሚለውን እንመልከት። ፎርሙን ሞልታችሁ ከጨረሳችሁ በኋላ ምዝገባው በተሳካ ሁኔታ መጠናቀቁን የሚገልጽ ዌብሳይቱ ላይ ሜሴጅ ይመጣላችኋል። ሰክሰስፉል በማለት ማረጋገጫ ኮንፈርሜሽን ነምበር ይሰጣችኋል። ይህ ደግሞ መጨረሻ ላይ የምታገኙትን ኮንፈርሜሽን ነምበር ማመልከቻችሁ መሳካቱን አለመሳካቱን የምታውቁበት ስለሆነ ዳውንሎድ በማድረግ ፎቶ በማንሳት ስክሪንሾት በማድረግ እንዲሁም ጽፋችሁ በአንድ ቦታ ወይም ደግሞ ከአንድ በላይ በሆኑ ቦታዎች የተለያዩ ቦታዎች እንዳይጠፋባችሁ የማይጠፋባችሁ ቦታ ላይ እንድታስቀምጡት ይመከራል። ምክንያቱም ይህ ኮንፈርሜሽን ኮድ የዲቪ ውጤታችሁን ግንቦት ላይ ስታገኙት ወደ ዌብሳይቱ በመግባት ውጤታችሁን በቀላሉ መመልከት እንደምትችሉ የሚያግዛችሁ ስለሆነ። አሁን ደግሞ ወደ መጨረሻው አካባቢ እየደረስን ነው። ስለዚህ ከዲቪ 27 ጋር በተያያዘ እየተነገሩ ስላሉ መረጃዎችና አዳዲስ መረጃዎች እንዲሁም ጥቂት ምክር አዘል ነገሮች ልንገራችሁና ይህን ቪዲዮ አጠናቀቃለሁ። በመጀመሪያ እየተነሳ የነበረው ጥያቄ በዚህ ዓመት ዲቪ ለመሙላት ፓስፖርት ያስፈልጋል ወይ እንዲሁም ደግሞ ዶላር ያስከፍላል የተባለውስ ነገር እንዴት ነው የሚሆነው የሚሉ ነገሮች ተነስተዋል። ከዚህ በፊት በነበረው በዲቪ ምዝገቦች ፓስፖርት ያስፈልግ የነበረባቸው ጊዜዎች ነበሩ። ነገር ግን ከዚህ በፊት በተደረጉ 2 ዓመታት ማለትም በዲቪ 25 እና ዲቪ 26 ፕሮግራሞች ላይ ይህ የፓስፖርት ጥያቄ እንዲቀር ተደርጎ ነበረ። ስለዚህ በዚህ ዓመትም ከኦፊሻል ዌብሳይቱ የመጣ ከፓስፖርት ጋር የተያዘ መረጃ ባይኖርም የተለየ ነገር ይኖራል ወይም ደግሞ ፓስፖርት ያስፈልጋል ተብሎ የሚጠበቅ ነገር የለም። ይህ ማለት ግን እንበለውና ዲቪ ቢደርሳችሁ ቀጥሎ ለሚመጣው ፕሮሰስም ሆነ ለጉዞ ፓስፖርት እንደሚያስፈልጋችሁ ማወቅና መዘጋጀት ወይም መዘናጋት የለባችሁ። በነገራችን ላይ የፓስፖርት ቀጠሮ ማስያዝ የምትፈልጉ ካላችሁ በአዲስ አበባ እንዲሁም በክልል ከተሞች ከታች በማስቀምጥላችሁ የቴሌግራም አካውንቶች በመጠቀም አስፈላጊውን ዶክመንቶች ከላካችሁ በታማኝነት ቀጠሮ እናስይዛለን። ሌላው ደግሞ በእርግጠኝነት አይነገር እንጂ በዚህ ዓመት ዲቪ ለሚያመለክቱ ሁሉ በየግለሰብ $1 ዶላር እንዲከፍሉ እንደሚደረግ ከተለያዩ የመረጃ ምንጮች የሚወጡ ዘገባዎች ያሳያሉ። ይህ ክፍያ ደግሞ ዲፓርትመንቱ ለሚያወጣቸው የተለያዩ ወጪዎች የሚውል ይሆናል ማለት ነው። ክፍያው ይፈጸማል የተባለው በኤሌክትሮኒክስ የመክፈያ አማራጮች ነው። ይህ በእርግጥ የሚሆን ከሆነና ደግሞ $1 መክፈል ግድ የሚሆን ከሆነ ዲቪ እኛ ጋር ለሚሞሉ ሰዎች ይህንን ክፍያ እኛ በሀገር ውስጥና በውጪ ባዘጋጀናቸው ሪሶርሶች በመጠቀም ለደንበኞቻቸው የምንከፍልላቸው ይሆናል። ይህንን አማራጭ ደግሞ ዲቪ ለመሙላት የምትፈልጉ በሀገር ውስጥም በውጪም ያላችሁ መጠቀም ትችላላችሁ ማለት ነው። እንደተለመደው በቴሌግራም አካውንቶቼ ልታናገሩኝ ትችላላችሁ ማለት ነው። ይህ $1 ያስከፍላል የተባለው ነገር በእርግጥ ከተለያዩ የዜና ምንጮች ይሰማ እንጂ ኦፊሻል ዌብሳይቱ እስካሁኑ ምንም ያለው ነገር የለም። ይህ ግን በእርግጥ እውን የሚሆን ከሆነ እነዚህን አማራጮች መጠቀም እንደምትችሉ እንድታውቁ እፈልጋለሁ ማለት ነው። እንዲሁም ደግሞ አማራጮች ካላችሁ ዲቪ ሞልታችሁ በተለያዩ አማራጮች ደግሞ እናንተ ራሳችሁ ይህንን ክፍያ መክፈል ትችላላችሁ ወይም ለዘመዶቻችሁ ለቤተሰቦቻችሁ ማስከፈል ትችላላችሁ። አሁን ደግሞ ጠቃሚ ወደሆኑ ምክሮች ልምጣና እነዚህን ምክሮች ነግሬያችሁ ቪዲዮውን ላጠናቅ። ዲቪ ለመሙላት የምትፈልጉ ሁሉ በተቻላችሁ መጠን የዲቪ ፕሮግራም እንደተጀመረ ባሉት የመጀመሪያ ጊዜያት እንድትሞሉ ይመከራል ማለት ነው። ሌላው ደግሞ የምትጠቀሙት ፎቶ በፕሮፌሽናል ካሜራ የተነሳ መሆን አለበት። እንዲሁም ሞልታችሁ ከጨረሳችሁ በኋላ ደግሞ ሞልታችሁ ኮንፈርሜሽን ሲሰጣችሁ ኮንፈርሜሽኑን በማይጠፋ ቦታ እንዲሁም ከአንድ በላይ በሆነ ቦታ እንድታስቀምጡት
ይመከራል። ባልና ሚስት የሆናችሁ ደግሞ ሁለት ማመልከቻ፣ አንድ በባል ስም አንድ በሚስት ስም፣ ሁለታችሁ ደግሞ አንዳችሁን ባል ሚስትን ባልን ደግሞ የትዳር አጋር እንደሆነ አድርገው በመሙላት ሁለት እድል እንዲኖራችሁ ማድረግ ይቻላል። አንድ ሰው ግን ደጋግሞ መሙላት እንደማይቻል ልታውቁ ፈልጋለሁ። ዲቪ መሙላት የምትፈልጉ ወደኛ ድርጅት በአካል በመምጣት ደግሞ ከፎቶ ጀምሮ ያለውን ፕሮግራም በመጨረስ እኛ ጋር መሙላት ትችላላችሁ። የማይመቻችሁ ከሆናችሁ ደግሞ መምጣት የማይመቻችሁ መረጃችሁን የግል መረጃችሁን ከፎቶ ጋር በመላክ በቴሌግራም ቻናሎቼ ፎቶአችሁን አስተካክለን እኛ እንልካለን። ኮንፈርሜሽኑን ደግሞ እንልክላችኋለን። በነገራችን ላይ እናንተ ጋር ያለው ኮንፈርሜሽን ቢጠፋ እንኳን እኛ ጋር ተሰንዶ ስለሚጠቀም ምንም የሚያሳስባችሁ ነገር እንደሌለ ላሳውቃችሁ ፈልጋለሁ። ከዚህ በፊት ደግሞ በርካታ ሰዎችን እድለኛ አድርገናል። እናንተም ይህን እድል መጠቀምና እድላችሁን መሞከር ትችላላችሁ። መምጣት የምትፈልጉ የስራ ቦታ አድራሻችን ሳሪስ አዲስ አበባ ነው። ሳሪስ አና ማርያም ከቀለበት ከፍ ብሎ ፖሊስ ኮሚኒቲ አጠገብ ያለው ስንቄና ጸደይ ባንክ ያሉበት ጥበቡ ተገኔ ህንፃ አንደኛ ፎቅ ላይ እንገኛለን። መምጣት የምትፈልጉ የማፕ አድራሻ ከስር ስለማስቀምጥላችሁ የቴሌግራም አካውንት ልታገኙ ትችላላችሁ። በማፕም ተጠቅማችሁ በቀላሉ መምጣት ትችላላችሁ ማለት ነው። ቪዲዮአችን ይህን ይመስል ነበረ። ተጨማሪና አዲስ መረጃዎች በሚገኙበት ጊዜ እንዲሁም ካሸነፋችሁ ደግሞ ከእናንተ ምን እንደሚጠብቅ የሚያስረዱ ቪዲዮዎችን በቀጣይ ይዤላችሁ የሚቀርብ ይሆናል። ይህንንም የዩቲዩብ ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተጨማሪ መረጃዎችን ማድረግና የቤተሰቡ አባል መሆን ትችላላችሁ። ለሁላችሁ መልካም ጊዜ፣ መልካም እድል። በነገራችን ላይ እዚህ ቪዲዮ ላይ የተናገርኳቸውን ነገሮች ሊንኮች፣ ዌብሳይቶች ደግሞ ከዚህ ቪዲዮ ስር በዲስክሪፕሽን ስለማስቀምጥላችሁ በቀላሉ ክሊክ በማድረግ መጠቀም ትችላላችሁ። ለሁላችሁም መልካም ጊዜ